ጀማ ላ ፋሚላ አና ሳንታ ምን ማለት ነው ደግሞ ሳንትዬ? ይሄ በላቲንኛ ሳንታ ተመልሷል እንደማለት። አንቺ ማታመጪው የለ ከየት ለመርሽ ደግሞ ይሄን? ያውልህ እዚህ እስር ቤት ውስጥ የላቲን ታሳሪዎች በጣም ይበዛሉ። ስለሆነ አንድና ዓላማችንን እስከናሳካ ድረስ መስለን ሳይሆን ሆነን ነው መገኘት ያለብን። ከላቲን እነማን አሉ ንገረኛ ሳንታ? ፓብሎ ኤስኮባር እና ዘሮቹ አሉ። አልሞቱም በቃ እኔ ምን የኤስኮባር አራተኛ ልጁ ዱርዬ ነው የሚባለው ወሬ ያለው ነው። ቸነ ነው የረሳው እኔን ባለፈው አንዴ የፓብሎ ኤስኮባርና አራተኛ ልጅ ቀብረን የመጣ ነው። ጥቁሩ እኮ ከአፍሪካ እኮ የተወለደው እሱ እኮ ነው እኮ ተራሶ መስሎ እሱ ነው እኮ የፓብሎ ኤስኮባር ልጅ እኮ። እናትና አባቱ አሉ ይባል አንበላቸው። እናትና አባቱ ነበሩ ነው። አባትየው የእስር ቤት ጠባቂዎቹን አስጭሶ አምልጧል። የለም እሱ እናቱ ነች ያለችው እኮ ሚስቴን አለች እናቱ አለች። የኔን ሚስት የምናስመልጠው በዚህ መልኩ ነው። ተረዳኝ? ኦኬ። ስለሆነ ዛሬ ጭፈራ የለም። ደያሳችንን በልተን ለጥም። ኧረ ሳንታ አንድ ሁለትም አግድ ይላል። ኧረ ሳንታ ነይ ጭሰት። ይኸውልሽ አንቺ የእስር ቤት ባህሪ እስክንግባባበት ድረስ ምንም ነገር የለም ጭፈራ ምናምን ነገር። እኛ ንግግር ወደ ጭፈራ የምንቀይር መሆናችንን አለ። ሳንታ ላቲኖች እኮ እንደዚህ ይወዳሉ። ካንዱ ለተባ አንቺ እንግባና ገብተን ጥቅልል ብለን ታጥበን ለጥም። ነገ አንተ ቢጫ ቁምጣን አድርገህ ትጨፍራለህ። ጀለስ ማለት ነው። አረ ግድ ለምን ጠጣበት በቃ